ቻትጂፒቲ ምንድን ነው? ቻትጂፒቲ የምንለው በኦፕን ኤአይ የተፈጠረ የአርቲፊሻል ኢንቴሊጀንስ ረዳት ነው። በቀላል አነጋገር እንደ አንድ ብልህ የኮምፒውተር ጓደኛ እንደ ሰው ሆኖ የምንጠይቀውን ጥያቄ በማንበብ፣ በመረዳት፣ በመተርጎም፣ በመጻፍ የፈለግነውን ነገር ጥያቄ ቅርጽ አስይዞ የምንፈልገውን መልስ በብቃት በመመለስ የሚያግዘን መሳሪያ ነው። ቻትጂፒቲ ከጎግል የሚለየው ምንድን ነው ብለን ስናይ ጎግል ብዙ ጊዜ ሊንኮችን ነው የሚሰጠን። ለምሳሌ ጎግል ላይ እንግባና ሲቪ እንዲጽፍልን ብንጠይቀው ጎግል ሊንኮችን ይሰጠናል። ሲቪ ዲቨሎፕ ለማድረግ ወይም ለመጻፍ ካንቫ ላይ ይህንን ሳይት መጠቀም ትችላላችሁ ብሎ አንድ ሊንክ ወይም አድሬስ ሰጥቶናል። ሌላም እዚህ ጋር ሲቪ ሜከር ይሄን ሰጥተን ማለት ነው ጎግል። ቻትጂፒቲ ግን ቀጥታ መልሱን ነው የሚሰጠን። ቼክ እናድርገው። ሉክ ቻትጂፒቲን ግን ሲቪ ጻፍልኝ ብዬ መረጃውን ብሰጠው ራይት ሲቪ ፎር ሚ ብለው ምን እንደሚያደርግ እንየው። ቀጥታ መልሱን ነው የሚሰጠኝ። የሚያስፈልጉ ነገሮችን አካቶ እዚህ ጋር ኮንታክት አድሬሶችን፣ ፕሮፋይል ሳመሪውን፣ ኮር ኮምፒታንሲ ወይም ስኪልን፣ ኤጁኬሽን ባክግራውንድ እና ሌሎችን የሚያስፈልጉ ነገሮችን ጨምሮ ሲቪውን የጻፈልኝ። ስለዚህ ቻትጂፒቲ ሰርች ኢንጂን ብቻ ሳይሆን ችግር ፈቺ፣ ተርጓሚ፣ አማካሪ፣ መምህር እና ረዳት ነው። ቻትጂፒቲ ምን ሊረዳን ወይም ሊያግዘን ይችላል ብለን ስናይ አንደኛ ለተማሪዎች በጣም ኢምፖርታንት ነው ቻትጂፒቲ። ለምሳሌ ኖቶችን ሰፋ ያለ ኖት ቢሆንና ለኤግዛም አጠር ባለ ጊዜ ዋና ዋና ፖይንቶችን መዘጋጀት ተማሪዎች ቢፈልጉ ሳመራይዝ ዚስ ኖቱን እዚህ ጋር መጠን ኮፒ ፔስት አድርገው ኢንተርቪው ከዚህ ረጅም ኖት ውስጥ የሚያስፈልጉ ዋና ዋና ፖይንቶችን ሳመሪ አድርገው ለፈተና እንዲዘጋጁ ያደርጋቸዋል። ሌላ ለተማሪዎች ቻትጂፒቲ በጣም የሚያስፈልገው አሳይመንቶችን ወይም ፕሮጀክቶችን በሚሰሩበት ጊዜ በቂ ዲቴል መረጃዎችን ማግኘት ቢፈልጉ ቻትጂፒቲ በጣም ሄልፕፉል ነው፣ እንደ ጓደኛ ያግዛቸዋል። ለምሳሌ ፕሮጀክቱ ወይም አሳይመንቱ ኤሌክትሪክ ቬሂክል ማርኬት ኢን አፍሪካ ቢሆን እዚህ ጋር ሰርች የምንለው ቻትጂፒቲን ስለ ኤሌክትሪክ ቬሂክል ማርኬት ኢን አፍሪካ ከረንትሊ ምን ይመስላል የሚለውን በደንብ ኦቨርቪው እና ብዙ መረጃዎችን ይሰጣቸዋል ማለት ነው። ስለዚህ በደንብ ሰፖርት ያደርጋቸዋል። ሌላ ፓወር ፖይንቶችን ማዘጋጀት ቢፈልጉ ፓወር ፖይንትስ ቢያዝዙት የሚፈልጉትን ፓወር ፖይንት ማዘጋጀት ይችላል። ለማን? ለተማሪዎች። ለቢዝነስ ኦነሮች ቢዝነሳቸው በተቀላጠፈ መንገድ ራን እንዲያደርጉ ይጠቅማል። እዚህ ጋር እንደምናየው ስለ ማርኬታቸው እያንዳንዱ መረጃ ቢዝነስ ፕሮፖዛል ሰፖርት ያደርጋቸዋል። የሚፈልጉትን መረጃ ስርት አድርገው ቻትጂፒቲ በደንብ ዲቨሎፕ አድርጎ ማገዝ ይችላል። እነዚህ ያሳየኋችሁ ቻትጂፒቲ ከሚሰራቸው በጣም ጥቂቶችን ነው። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።